الله سبحانه وتعالى من يقول القرآن له كل نفس ذائقة الموت بلا كل نفس موت كماشنا موت يقدمي قدمي موت ساعتي ትንሽ አይልም ትልቅ አይልም ሁሉም ነፍስ ሞት ከማሽ ነው ስለተባለ የምንሞትበትን ቀን አናውቅም የምንሞትበትን ቦታ ስለማናውቅ ሞት የሚለውን ቃል ከጭንቅላታችንና ከልባችን ልናወጣ አይገባም እኛ የመጣነው ልንሞት ነው ቀብር ውስጥ ብቻችንን እንገባለን ስጋና አጥንታችንን ትላትልሻል በተጨማሪ አፈር ይመለስብናል አብሮን የሚቀረው አንድ ነገር ብቻ ያ ደግሞ ስራችን ስለዚህ ወንድሞቼ ለሞት ምን አስቀምጠን ምን እናድርግ ብለን ማሰብ አለብን እኛ ዛሬ ባለንበት በቆምንበት በተቀመጥንበት በመንሄድበት ብንሞት አናውቅ ስለዚህ አላህ ልንፈራ ይገባል ወላሂ ይቆጫችኋል ወላሂ العظيم በጊዜው ወደ አላህ ካልተመለሳችሁ ወላሂ ሰከረል ሞት ላይ ስትሆኑ ይቆጫችኋል ወላሂ ሰከረል ሞት ማለት የሰው ልጅ ከከምር ሊሰክር ይችላል ከመጠጦች ሊሰክር ይችላል ከጫት ሊሰክር ይችላል ከውሃ ሊሰክር ይችላል ሞትም የራሱ የሆነ ሰከራ ነው ሰከረል ሞት ላይ ሲሆን ወላሂ በጣም ነው ምንፈራው ሙእሚን ከሆነ ግን ጀነትን ያየ ሞታል ወላኪን አላህን ሳይገዛ የነበረ ሰው ከሆነ ወላሂ العظيم ወጥቷል ያ አላህ ለትንሽ ሰዓታት መልስልኝ ጥሩ ስራ እንሰራለሁ ይላል كزام الله سبحانه وتعالى كلا إلوان والله أياتشو تارلا